ብለዋል። እስራኤልና አሜሪካ በኢራን ላይ ጋራ ጥቃታቸውን ባጠናከሩበት ሁኔታ ኢራንና የሊባኖሱ ሄዝቦላም እስራኤል ላይ አነጣጥረው መተኮሳቸውን እንደቀጠሉ ነው። በዛሬው ዕለት ንጋቱን ኢራን በርካታ ሚሳኤሎችን ወደ እስራኤል ማስወንጨፏን የጀሩሳሌም ፖስት ዘገባ አመላክቷል። ሚሳኤሎቹ በሚሳኤል መከላከያ እንዲከሽፉ ተደርጓልም ተብሏል። በተባበሩት አረብ ኤምሬት ላይ የሚደርሰውም ጥቃት ዛሬም ቀጥሏል። በትላንትናው ዕለት የዱባይ ኤርፖርት የዚሁ ጥቃት ኢላማ በመሆኑ ለሰዓታት አገልግሎቱን እንዲያቋርጥ ሲደረግ፣ በዛሬው ዕለት ደግሞ ፉጃይራ የነዳጅ ኢንዱስትሪ ዞን የተባለው የነዳጅ ተቋም የድሮን ጥቃትን ያስተናገደ መሆኑን ዘገባዎች እያመላከቱ ነው። ዘገባዎች ያመለከቱት ፉጃይራ የነዳጅ ኢንዱስትሪ ዞን ግዙፍ የተባበሩት አረብ ኤምሬት የነዳጅ ማከማቻ ማዕከል ሆኖ የሚያገለግል ነው። በዚህ ጥቃት የሰው ሕይወት አላለፈም ተብሏል። ኢራን ጦርነቱ ከተጀመረ ጀምሮ የአሜሪካ ወታደራዊ ቤዝን ያስተናግዳል ያለቻቸውን በርካታ ሀገራት በሚሳኤልና ድሮን ስታጠቃ የቆየች ሲሆን አሁን ጥቃቱ በርትቶ የታየ የተባበሩት አረብ ኤምሬትስ ላይ ሆኖ እየታየ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቅርቡ በነበራቸው አንድ ማብራሪያ አሜሪካ ኢራን የነዳጅ መሰረተ ልማት ያለባትን አንዲት ደሴት በሮኬት የደበደበችው ከተባበሩት አረብ ኤምሬት በመተኮስ ነው በማለት ክሳቸውን ያሰሙበት ሁኔታ ታይቷል። በቀጣይ መረጃ ጀነራሉ ስለ ወልቃይትና ራያ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አከራካሪ ስለሚባሉት ራያ፣ ወልቃይት ጠገዴና ጠለምት ጉዳይ አንድ ማብራሪያን ሰጥተዋል። ፕሬዝዳንቱ በትላንትናው ዕለት በሰጡት ማብራሪያቸው ምዕራብ ትግራይ፣ ደቡብ ራያና ጠለምት አካባቢዎች አከራካሪ እንደሆኑ ተደርጎ እንዲታይና እንዲሰርጽ ሆን ተብሎ እየተሰራ ይገኛል ሲሉ ተናግረዋል። ጀነራል ታደሰ በዚሁ ንግግራቸውን በታሪክና በሕጋዊ ሰነዶች መሰረት ትግራይ የምትቀበለው መሬት እንጂ አሳልፋ የምትሰጠው አንዲት ኢንች መሬት የለም ሲሉ አስታውቀዋል። እነዚህን አካባቢዎች አከራካሪ ወይም ኮንቴስትድ ኤሪያ በማለት ያስቀመጣቸው የፕሪቶሪያው ስምምነት ነው።